ባልደረባ ጥሩ ይፈልጋል፣ ወንድሞችሽ ጥሩት ይፈልጋሉና ይህን ድምፅ የምትሰሙ እህቶች ወንድሞች እባካችሁ ተጠንቀቁ። ሚዲያ ላይ ስትወጡ ሚዲያ የሚለው ሼክ ሰይድ ኢብኑ ሙስፊር ሚዲያ ማለት ወይ ኢንተርኔት ማለት ቢላዋ ማለት ነው ይላል። ቢላዋ ፍየል ካረድክበት ቲማቲም ከቆረጥክበት ይጠቅምሃል፣ ዘወር አድርገህ ሰው ከገደልክ ይጎዳሃል ይላል። እና ወንድሞቼ እህቶቼ ይሄ ጋብቻ ዘውጁና ማለት እንዴት ነው? ያልገባኝ ነገር ቅድም ኡስታዝ ስዑድ ያስቀመጠው ነገር አለ። አንድ ወንድ ልታገቢው ሁለት ነገር ያሟላ አኽላቁና ዲኑ የተስተካከለ ዲን ኑሮት አኽላቅ ከሌለው አይሰጥም ማለት ነው። አኽላቅ ኑሮት ዲን ከሌለው አይሰጥም። ሁለቱም በአንድ ላይ በጣምራ የያዘ ወንድ ከሆነ ዳሩት። ሴትም ከሆነች ዲን ያላትን ምረጥ። ዲን ያላትን ካልመረጥ እጅህ አመድ አፋሽ ይሆናል ይላሉ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም። ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩሃ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ረኡፍ ረሂም ወኢነከ ለዓላ ኹሉቅን ዐዚም የተባለው ነቢዩ ሙሐመድ መሬትና ሰማይን ያገናኘ ነቢይ፣ የሰማይን ወሬ ወደ መሬት ያመጣ የውመል ቂያማ ሁሉም ሰው ነፍሴ ብሎ ሲጨነቅ ኡመቴ ብሎ የሚጨነቀው ነቢይ አስጠንቅቀው ነው። የነቢዩ ተከታይ ከሆንክ የምታገባስን ሴት በሶሻል ሚዲያ ካገኛት በዛውን የምትፈታው እያየን አይደለም። ሁለተኛ ወንድሞችም እህቶችም ኧረ በፈጠራችሁ ስትበሉ ሚዲያ ላይ፣ ስትጠጡ ሚዲያ ላይ፣ ስታገቡ ሚዲያ ላይ፣ ፎቶም ስለቁ ሚዲያ ላይ እንደው አይን የሚባለውን ነገር አልሰማችሁም? እንደው ካንሰር አትፈሩ? ካንሰር የሚባል በሽታ ምክንያቱም የሚያይ ሰው ማሻአላህ ተባረከላህ ማሻአላህ ላ ቁወተ ኢላ ቢላህ ካላለ ዘንጥሎ ይጥላል። በኋላ የት ተሳስቼ ነው እያልክ እድሜ ልክን አንገት እንዳደፋ። ምክንያቱም አንተ ጠዋት ለኡዱ ፊትን ስታጣጠብ ኩላሊቱን የሚታጠብ ወንድም አለ እንዳንተው ሆኖ ሊሆን ይችላል። አንተ ጠዋት ፊትን ስትታጠብ ለኡዱ ካንሰር ታሞ መታከም ያጣል። እና እህቴ እያንዳንድሽ አረብ ሀገር የሚሄዳችሁ ሌላ ሀገር የሚሄዳችሁ ጥላችሁትን የሄዳችሁትን እናትና አባት ታውቁታላችሁ። የእነሱን ማንነት ሳታስከብሩ ሜዳ ላይ ወጥታችሁ እድሜ ይሄን ያህል ነው እኔ ወላሂ አላህ የጻፈልሽ አይቀርም እህቴ። ይህን ድምፅ የምትሰሚ ወላሂ የትም ቦታ ብትሆኒ ሷሊህ የሆነውን አላህ ይሰጥሻል። ለመጥፎ መጥፎ ነው፣ ለጥሩ ጥሩ ነው የሚሰጠው። አጠይቢነ ሊጠይባት ነው አለ አላህ ሱብሓነሁ ወተዓላ። እና ሶብር ካደረግሽ አንዳንዷማ እንደው ገይረ ሙስሊምን ቢሆን ዘርሽን ቀጥ የሚሉ አሉ ብለውኛል። ያ ሱብሓነላህ ወላሂ ኢዛ ሰበርቲ ወሕተሰብቲ ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ ስላለ ይህንን መልእክት ብዙ ጊዜ እነዚህ ሚዲያ ላይ ብዙ አልዘልቅም። በጣም የምወደው ኡስታዜን በጣም የምወደው ማክብረው ኡስታዝ ስዑድን ስላየሁ ነው የገባሁት። ሙኬ ወንድሜ ነው ዙሩ ክፈት ይለኛል። እና እህቶቼ የጀመራችሁም ካላችሁ አባቴን ጠይቅ ብለሽ ወደ አባትሽ ላኪው። ዛሬ ልብስ ላንቺ የሚልክልሽ ሰው በውስጥ መስመር ለመቶ ሴት ልኮታል። ድምፅሽን ካልሰማሁ እንቅልፍ አይወስደኝም የሚል የሚያታል ተኩላ ውሸቱ ነው። እስከሚያበላሽሽ ድረስ ነው። ካበላሽሽ በኋላ ልክ እንደዛው ታያለሽ ብሎ ስለሚጠረጥር ቤታችሁ የሚሆነው የቦክሰኛ ቤት ነው፣ የትዳር አይደለም። ትዳር ህይወት በመከባበር በመተዛዘን በመተሳሰብ የተገነባ ግንብ እንጂ እንዲህ መጥቶ የሚነታረኩበት ህይወት አይደለም። ይህንን እኔ ስል ወላሂ እኔም በተሞክሮ በትዳር ህይወት ላይ ያለው ሰው ነኝ። እያየነው ስለሆነ በትክክለኛው መንገድ አመጣትን ሴት አክብረሃት ልጅ ወልዳልህ ስመህ ልጆችም በአንተ ማንነት አንገታቸውን ሳይደፉ ነው የሚኖሩትና የልጆችሽ ማንነት ጠብቂ። ከዛ የበለጠ ደግሞ የፈጠራችሁን አላህን ነገ ጠዋት ያልነበርነውን አስገኝቶን ምላሳችንን አስይዞ እጃችንን የሚያናግረውን ጌታ እንፍራ። ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር የሚባልበት ቀን ስላለ ይህንን አደራ ማለት እፈልጋለሁ። እኔ ግን ኡስታዝ ስዑድ እያለህም በመናገሬ በጣም እያፈርኩ ነው። ለማንኛውም እህቶቼም ወንድሞቼም አደራ ምለው ትዳር ተጽፎልህ ከሆነ ከሰማይ ቀበሌ ተጽፏል፣ አብክቷል፣ አልፏል፣ አይቀርም። ያልተጻፈውን ደግሞ ሜዳ ላይ ተገላልጠህ ብትወጣም የፈለግከውን ብትሆንም ያልተጻፈውን አሰራም እና አትሆንም። እና
يا الله سبحانه وتعالى تلقنت استوسنا وأما من خاف مقام ربي ونهى النفس عن الهوى فإن الجنة هي المأوى يتشن كالكوبها لكم اللون ጌታውን ፈርቶ ነገ አላህ ፊት እቆማለሁ ብሎ ያለን ይላል አላህ ሱብሓነሁ ወተዓላ። ወነሐን ነፍሰ አኒል ሀዋ ማለት ነፍስያዋን ከሪባ ከመብላት ከዝሙት ሰዎችን ከማማት ወንድሙን ከማዋረድ ነፍስያውን ያቀበ ሰው ወነሐን ነፍሰ አኒል ሀዋ ፈኢነል ጀነተ ሂየል መእዋ የዛ ሰው ወይ የዛ ሙእሚን መመለሻው ጀነት ነው፣ ጀነት ይገባል ማለት ነው። እና ሁላችንም አላህን ፈርተን ነፍስያችንን